በኪነ ጥበብ ታሪክ ውስጥ ብዙ ውዝግቦች አሉ። ግን እንደ ኤክስፕሬሽኒዝም ክርክር የጦፈ እና የከረረ ርዕዮተ ዓለማዊ ፍልሚያ ማግኘት ከባድ ነው። ይሄ ስለ አንድ የሥነ ጥበብ እንቅስቃሴ ብቻ አልነበረም በፍጹምም። ይልቁንም እውነታ ምንድን ነው? በችግር ጊዜስ የኪነ ጥበብ ሚና ምንድን ነው? በሚሉ በጣም መሰረታዊ ጥያቄዎች ላይ የተደረገ ፍልሚያ ነበር። እንግዲህ ለዚህ ትንታኔያችን ዋነኛ ምንጫችን ኤስቴቲክስ እና ፖለቲካ የሚል መጽሐፍ ነው። ይሄ መጽሐፍ በኪነ ጥበብ ላይ የተነሱ ታላላቅ የማርክሲስት ምሁራን ውዝግቦችን ያሰባስባል። እኛ ግን ዛሬ በሁለት ተቀናቃኝ አሳቢዎች መካከል በነበረው አንድ ቁልፍ ፍልሚያ ላይ ነው የምናተክረው። እሺ፣ እስቲ ወደዚህ ጉዳይ ጥልቅ ብለን እንግባ። በፋሽዝም መነሳት እና በጦርነት ስጋት አውሮፓ ስትናጥ ይህ ጥያቄ የአካዴሚክ ወይንም የውበት ጉዳይ ብቻ አልነበረም፣ የህልውና ጥያቄ ነበር። ስነ ጥበብ አብዮትን ሊያቀጣጥል ይገባል ወይንስ የሰውን ልጅ የጋራ ቅርስ ሊጠብቅ? የዚህ ክርክር ማዕከል ላይ ሁለት ትልልቅ ሰዎች ነበሩ። በአንድ ወቅት በሃይደልበርግ በጣም የቅርቡ ጓደኞች የነበሩት ኤርነስት ብሎክ እና ጊዮርጊ ሉካች። አሁን ግን የፖለቲካና የፍልስፍና ልዩነቶች በተቃራኒ ጎራ አሰልፏቸዋል። ብሎክ የአቫንት ጋርድ ጥበብን በአዲስና በተበታተነ ዓለም ውስጥ ሲከላከል፣ ሉካች ደግሞ ስርዓት ያለው ተጨባጭነትን የሚሰብክ ወግ አጥባቂ ነበር። ይህንን ክርክር በደንብ ለመረዳት መጀመሪያ የተከሰተበትን ዘመን ማየት አለብን። ዓለም በትላልቅ ለውጥ ውስጥ ነበረች፣ ኪነ ጥበብም ከዚህ ለውጥ አላመለጠም። ይሄ የጊዜ ሰሌዳ ጉዞአቸውን በደንብ ያሳያል። በ1912 የነበረው የቅርብ ጓደኝነት እንዴት ወደ ርዕዮተ ዓለማዊ ጠላትነት እንደተለወጠ እንመለከታለን። በመሃል የአንደኛው የዓለም ጦርነት ፍጻሜ፣ በ1933 የናዚዎች መነሳት እና በመጨረሻም በ1938 በስደት ላይ ሆነው የከፈቱት የአእምሮ ፍልሚያ ይገኛሉ። እንግዲህ የክርክሩ ዋና ርዕስ ይሄው ነው። ኤክስፕሬሽኒዝም ዓለምን እንደምትታይ ሳይሆን እንደሚሰማት ለማሳየት ይሞክራል። ቀለሞቹ የጦፉ፣ ቅርጾቹ የተዛቡ፣ ስሜቶቹ ጥሬ የሆኑበት ጥበብ ነው። ይህ ንቅንቄ ራሱ ለሚመጣው ውዝግብ እንደማሳያ ነበር። አሁን ወደ ክሱን ሸጋገር። ጊዮርጊ ሉካች በኤክስፕሬሽኒዝም ላይ የከፈተው ዘመቻ ልክ እንደ ርዕዮተ ዓለማዊ ክስ ነበረ ማለት ይቻላል። በሱ እይታ ያ የጥበብ ንቅናቄ አደገኛ እና የተሳሳተ መንገድ ነበር። የሉካች መሰረታዊ መከራከሪያ ይሄ ነው። ስነ ጥበብ ዝም ብሎ የግል ስሜት መግለጫ አይደለም፣ ትልቅ ኃላፊነት አለበት ይላል። ይሄውም ዓለም እንዴት እንደምትሰራ ማለትም የካፒታሊዝም ስርዓት እንዴት ሁሉንም ነገር ከጀርባ ሆኖ እንደሚቆጣጠር ማሳየት። ጥበብ ይህንን አጠቃላይ እውነት ማንጸባረቅ ካልቻለ ዋጋ የለውም ባይ ነበር። የሉካች ክስ ባለብዙ ገጽ ነበር። ኤክስፕሬሽኒዝም ችግሩን በትክክል አይለይም ሲል ይከራከራል። በስሜት ላይ ብቻ የተመሰረተ ከንቱ አመጽ ነው ይለዋል። ከሁሉም በላይ ግን አስደናቂው ክስ ይመታል። ይህ አይነቱ ምክንያታዊነት የጎደለው ጥበብ ለፋሽዝም በር ይከፍታል የሚለው ነው። ይህንን ንጽጽር ስናይ የሉካች ሐሳብ የበልጥ ግልጽ ይሆንልናል። ለሉካች እንደ ቶማስ ማን ያሉ ታላላቅ ጸሐፊዎች ገጸ ባህሪያቶቻቸውን በሚቀርጸው ሰፊ ማህበራዊ ዓለም ውስጥ ነው የሚያስቀምጡት። እንደ ጄምስ ጆይስ ያሉ ሞደርኒስቶች ግን በተቃራኒው በተዘበራረቀው የግለሰብ ንቃተ ህሊና ውስጥ ሰምጠው ትልቁን ምስል ይስታሉ ባይ ነው። እሺ፣ አሁን ደግሞ የሳንቲሙን ሌላ ገጽ እንይ። ኤርነስት ብሎክ ለሉካች ክሶች የሰጠው መልስ ለኤክስፕሬሽኒዝም እንደ መከላከያ የቀረበ ስሜታዊና ጠንካራ መከራከሪያ ነበር። በዚህ ጥልቅ ጥቅስ ብሎክ የሉካችንን አጠቃላይ የአስተሳሰብ ማዕቀፍ ይሞግታል። ሉካች ያለፈውን ዘመን ክላሲካል ጥበብ እንደ ወርቃማ ማለኪያ በመጠቀሙ ይተቸዋል። ብሎክ እንደሚለው አዲስ እና የተበታተነን ዓለም ለመረዳት የድሮም ማለኪያውን መጠቀም አይቻልም። እና እዚህ ላይ ብሎክ የሉካችን ትችት ላይ አንድ በጣም አስገራሚ ክፍተት ያጋልጣል። ሉካች ስለ ኤክስፕሬሽኒዝም ሲተች አንድም የንቅናቄውን ዋና ሳሊስም አይጠቅስ። ትችቱ ሙሉ በሙሉ በስነ ጽሑፍ ላይ ያተኮረ ሲሆን
የንቅናቄውን ልብ የሆነውን ስዕላዊ ጥበብ ግን ሙሉ በሙሉ ችላ ይለዋል። እናም የብሎክ የመከላከያ ነጥብ ዋናው ጭብጥ ይሄው ነው። ማፍረስ በራሱ የፈጠራ አካል ሊሆን ይችላል። ዓለም ራሷ ስርዓት አልበኛነት ውስጥ ስትገባ ጥበብ ይህንን መበታተን ማንጸባረቁ ሐቀኝነት እንጂ ድክመት አይደለም። ኤክስፕሬሽኒዝም የድሮውን የኪነ ጥበብ ቋንቋ የሰባረው አሮጌው ቋንቋ አዲሱን እውነታ መግለጽ ስላቃተው ነው። ይሄ ክርክር ከሥነ ጥበብ አልፎ ወደ ፍልስፍናው ዋና ጥያቄ ይወስደናል። እሱም ምንድን ነው? ስለ እውነታ አላቸው ፍጹም የተለያየ ግንዛቤ። ሉካች መከራከሪያውን ያጠናው በዚህ የማርክስ መሠረታዊ ሐሳብ ላይ ነው። በሱ እይታ ከሚታየው ግርግርና መበታተን በስተጀርባ ካፒታሊዝም ሁሉንም ነገር የሚያስተሳስር አንድ ወጥ ስርዓት አለ። ስለዚህ ታላቅ ጥበብ ይህንን የተደበቀ አንድነት ማሳየት አለበት። ግን ቆይ እስቲ ያ አንድ ወጥ ምስል ከእንግዲህ እውነት ካልሆነስ? ይህ ጥያቄ በቀጥታ ወደ ብሎክ አጻፋዊ መከራከሪያ ይወስደናል። ሉካች የሚያምነው እውነታ ምናልባት የድሮ ዘመን ፍልስፍና ቅሪት ቢሆንስ? እናም እዚህ ጋ ነው የብሎክ ወሳኝ ጥያቄ የሚመጣው። ምናልባት እውነታ ራሱ የተሰባበረ፣ የተቆራረጠ እና ያልተሟላ ሊሆን ይችላል። እንደዚያ ከሆነስ ኤክስፕሬሽኒዝም እውነታን እያዛባ ሳይሆን በተቃራኒው ከማንም በላይ ለእውነተኛው ለተሰባበረው እውነታ ታማኝ የሆነ ነው ማለት ነው። ይህ ሐሳብ መላውን ክርክር የሚገለብጥ ነው። የፍልስፍና ልዩነታቸው ደግሞ በቀጥታ ወደ ፖለቲካዊ ልዩነት ያመራል። ሁለቱም ስለ ሕዝባዊ ጥበብ ያወራሉ። ነገር ግን ሕዝባዊ የሚለው ቃል ለሁለቱም ፍጹም የተለያየ ትርጉም አለው። ለሉካች ሕዝባዊ ጥበብ ማለት ለብዙሃኑ በቀላሉ የሚገባ ግልጽና ተጨባጭ የሆነ ነው ብሎ ግን በፍጹም አይስማማ። እውነተኛው ሕዝባዊ መንፈስ የሚገኘው በተወሳሰበ ንድፈ ሐሳብ ሳይሆን በቀደምት የሕዝብ ጥበብ በልጆች ስዕል ውስጥ ነው ይላል። ኤክስፕሬሽኒስቶችም ያነሱት ይሄንኑ መንፈስ ነው ባይ ነው። ይህ ታላቅ የአእምሮ ፍልሚያ የሚደመደመው ግን በሚያስደንቅ እና በፍጹም ባልተጠበቀ አያው ነው። በንድፈ ሐሳብ እና በተግባር መካከል ያለውን ውስብስብ ግንኙነት የሚያሳይ አስገራሚ መደምደሚያ ነው። እስቲ ይህንን አስገራሚ ተቃርኖ ደረጃ በደረጃ እንመልከተው። ሁለቱም ፈላስፎች በኪነ ጥበብ ላይ የነበራቸው አቋም ጽኑ እና ግልጽ ነበር። ነገር ግን ፖለቲካዊ እውነታው ሲመጣ ታሪኩ ፍጹም ሌላ ሆነ። እናም የመጨረሻው አስገራሚ ነገር ይሄ ነው። የጥበብ ነፃነትና ስብራት አቀንቃኝ የነበረው ብሎክ የስታሊንን የጭቆና ፍርዶች በይፋ ደግፏል። በአንጻሩ የጥበብ ስርዓትና አጠቃላይነት ሰባኪ የነበረው ሉካች በግሉ ይህንን አምባገነንነት ሲቋቋም ነበር። የነፃነት ንድፈ ሐሳብ አራማጁ አምባገነንነትን ሲከላከል፣ የስርዓት ንድፈ ሐሳብ አራማጁ በድብቅ ይቋቋመው ነበር። እንዴት ያለ አያወናው ነው! የአያው በኪነ ጥበብ እና በህይወት መካከል ስላለው ግንኙነት በጣም መሰረታዊ የሆነ ጥያቄ እንድናነሳ ያስገድደናል። ንድፈ ሐሳቦች ዓለምን ለመረዳት የሚረዱን መነጽሮች ናቸው ወይስ ከእውነታው የሚያርቁን መግረጃዎች? መልሱ ምናልባት ከሁለቱም ወገን ክርክር በላይ የተወሳሰበ ሊሆን ይችላል።